ዛሬ በዚህ ቪዲዮ ላይ አንድም ሳንቲም ሳትከፍሉ ሙሉ በሙሉ በነፃ እንዴት እንደነዚህ አይነት አስገራሚ ኤአይ ቪዲዮዎችን መስራት እንደምትችሉ አሳያችኋለሁ። አብራችሁን ቆዩ። በመጀመሪያ ኩዊን ዶት ኤአይ ላይ ትሄዳላችሁ። ከዛም ይሄን ክሊክ ታደርጋላችሁ ኩዊን የሚለውን። በመቀጠል ትራይ ኩዊን ስቱዲዮ የሚለውን ክሊክ ታደርጋላችሁ። ልክ እንደዚህ አይነት ኢንተርፌስ ሲመጣላችሁ ሎጊን የሚለውን ትነካላችሁ። በመቀጠልም ኮንቲኒው ዊዝ ጉግል የሚለውን ትነኩና በኢሜይላችሁ ሳይን አፕ ታደርጋላችሁ። ሳይን አፕ አድርጋችሁ ከገባችሁ በኋላ እዚህ ጋር የፕላስ ምልክቷን ትጫኑና ክሬት ቪዲዮ የሚለውን ትነካላችሁ። ከዛም እዚህ ጋር የምትፈልጉትን አስፔክት ሬሽዮ ትመርጡና እኔ ለምሳሌ እዚህ ጋር 16:9 ለዩቲዩብ መርጣለሁ። በመቀጠልም ፕሮምፕታችሁን እዚህ ጋር ፔስት ታደርጋላችሁ። ከዛም ኢንተር ትሉታላችሁ። እዚህ ጋር እንደምታዩት ቪዲዮውን ጀነሬት ማድረግ ጀምሯል። ከተወሰነ ደቂቃ በኋላ ቪዲዮውን ጨርሶ ይሰጠናል። እንደምትመለከቱት ቪዲዮውን ሰርቶ ጨርሷል። እስኪ ምን እንደሚመስል ላሳያችሁ። እንደተመለከታችሁት በጣም አሪፍ የሆነ ቪዲዮ ነው ይሰራልን። እዚህ ጋር የምታዩት ቪዲዮ ደግሞ ዘሴም ስቴፕ ወይም ተመሳሳይ ቅደም ተከትዬ የሰራሁት ቪዲዮ ነው። እስኪ አውትፑቱ ምን እንደሚመስል ላሳያችሁ። ምናልባት ሁለቱም ቪዲዮ ላይ አስተውላችሁ ሊሆን ይችላል። ቪዲዮ 5 ሰከንድ ነው። ነገር ግን ቪዲዮውን እዚህ ጋር ዳውንሎድ አድርጋችሁ መልሳችሁ እንደ ኢንፑት አስገብታችሁለት ኮንቲኒዩስ ቪዲዮ ወይም ቀጣይነት ያለው ቪዲዮ መስራት ያስችላችኋል። ቀጣይ ደግሞ ማሳያችሁ ኢሜጅ እና ፕሮምፕት አስገብቼ የሰራሁትን ቪዲዮ ይሆናል። እስኪ ተመልከቱት። እንደተመለከታችሁት በጣም አሪፍ የሆነ ቪዲዮ ነው ይሰራልኝ። እዚህ ጋር የምትመለከቱት ቪዲዮም ተመሳሳይ ቅደም ተከትዬ የሰራሁት ቪዲዮ ነው። እስኪ ፋይናል ሪዛልቱ ላሳያችሁ። የመጨረሻ ሙከራችን የሚሆነው ደግሞ የፋይት ሲን ነው። በስፓይደርማን እና በሱፐርማን ላይ የተካሄደ ቪዲዮ ስራልኝ ብዬ ነበር የጠየቁት። እስኪ ፋይናል ሪዛልቱ ምን እንደሚመስል ላሳያችሁ። ቪዲዮ እንደተመለከታችሁት የተወሰነ የፋይቲንግ ሲን ኤረሮች አሉበት። ምክንያቱም አሁን የተጠቀምን ያለ ነው 1.7 ኤአይ ቪዲዮ ቱል ስለሆነ ነው። ግን ወደፊት 1.3 ሲለቀቅ የተሻሉ ፋይት ሲኖችን እንደሚሰራ እርግጠኛ ነኝ። እንደተመለከታችሁት አራቱንም ቪዲዮዎች ምንም አይነት ክፍያ ሳልከፍል በነፃ ይሄን አይነቱ ተጠቅሜን የሰሩት ሰው እናንተ መስራት ትችላላችሁ። በነገራችን ላይ አንድን ሳልነግራችሁ ማለፍ ማልፈልገው ነገር እዚህ ጋር የፕላስ ምልክቱን ተጭናችሁ ክሬት ኢሜጅ የሚለውን ነክታችሁ እንደዚህ አይነት ኢሜጅ መፍጠር ትችላላችሁ። በድጋሚ ፕላስ ምልክቱን ተጭናችሁ ከፈልጋችሁ እዚህ ጋር ዲፕ ሪሰርች ማድረግ ትችላላችሁ። ከፈልጋችሁ ዌብሳይት ዴቨሎፐር ከሆናችሁ ዌብሳይት ዴቨሎፕ ማድረግ ትችላላችሁ። ስላይዶችን መስራት ትችላላችሁ። ይህ ልክ እንደ ቻትጂፒቲ አይነት ዌብሳይት ነው። አማርኛም በደንብ አንደርስታንድ ያደርጋል። ይሄ የማን ነው ካላችሁኝ የአሊባባ ነው። ለዛም ነው ኢሜጅም ሆነ ቪዲዮ በነፃ እያሰራን የሚገኘው። አይ ሆፕ ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። ቪዲዮ ከጠቀማችሁ ላይክ አድርጉት። በየጊዜው እንደዚህ አይነት ኤአይ መረጃዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ። ዮሐንስ መለሰ ነበርኩ። ፒስ አውት።